ሰላም ጤና ይስጥልን የተከበራችሁ ኢትዮ ዜና ቤተሰቦች እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ትዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊና ህዝባዊ እንቅስቃሴዎች የአፋብን ቴዎድሮስ ዕዝ ባካሄደው ድንገተኛ ዘመቻ የአዋበል ወረዳ ዋና ከተማ የሆነችውን ሉማሜን ሙሉ በሙሉ መቆጣጠሩን አስታወቀ። ከየኛ ኮር የህዝብ ግንኙነት የተገኘው መረጃ እንደሚያመላክተው በተካሄደ የተቀናጀ ወታደራዊ እንቅስቃሴ በርካታ የአገዛዙ ኃይሎች የተደመሰሱ ሲሆን በዚህም የወገን ኃይል ታላቅ የወታደራዊ ድልን ማስመዝገቡ ተመላክቷል። በዚህ የተጋድሎ ሂደት የአዋበል ወረዳ የሉማሜ ከተማ ሰላምና ደህንነት ኃላፊ የነበረው ተመስገን ምስክር በከተማ ውስጥ መደምሰሱም ተረጋግጧል። በሌላ መረጃ በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በተቆጣጠረውና ስትራቴጂካዊ ጦር ቀጠና በሆነው በመቅደላ ወረዳ ኮረብ ከተማ የነዋሪው ህዝባዊ የጀግንነትና የትግል ቁርጠኝነት የበለጠ ያጠናከረ ታላቅ ህዝባዊ መድረክ ተካሂዷል። በዚህ የታሪካዊ ምክክር መድረክ የአፋብን አመራሮች፣ የምኒልክ ዕዝ አመራሮች፣ የኮርና የክፍለ ጦር አመራሮች ተገኝተው መድረኩን በብቃት መርተዋል። በውይይቱ ወቅት ለበርካታ አስርተ ዓመታት በአማራ ህዝብ ላይ ሲፈጸም ስለነበረው ስልታዊ ቀጥተኛ የዘር ማጽዳት እንዲሁም በአሁኑ ወቅት ተባብሶ መንግስት መራሽ በሆነ መልኩ ስለቀጠለው የዘር ጭፍጨፋ ሰፊ ማብራሪያም ተሰጥቷል። የመድረኩ አመራሮች አክለውም ፋኖ ከሌሎች አጋር ኃይሎች ጋር የሚያደርገውን ወታደራዊ አጋርነት የጋራ ግቡና በተመለከተ ግልጽ ማብራሪያ አቅርበዋል። የኮረብ ከተማ ነዋሪዎች ለቀረቡ ማብራሪያዎች ያላቸውን ሙሉ ድጋፍ በታላቅ ወኔ የገለጹ ሲሆን የብልጽግና አገዛዝ ተወግዶና የፋኖ ፍትሐዊ የትግል መቋጫ አግኝተው በምድሪቱ ላይ ፍትህና ርትዕ እስኪሰፍን ድረስ ከፋኖ ጎን ቆመን እንዋጋለን ሲሉ በይፋ ተናግረዋል። በተመሳሳይ አፋብን ወሎ አማራ ምኒልክ ዕዝ በስሩ ከሚያስተዳድራቸው ወረዳዎች መካከል አንዱ በሆነው በሰሜን ወሎ ዞን ዳውንት ወረዳ የህዝቡ ከፍተኛ አመራሮች በተገኙበት ታላቅ ህዝባዊ መድረክ አካሂዷል። በዚሁ መድረክ ላይ የምኒልክ ዕዝ ምክትል ሰብሳቢ አርበኛ ረዳ ውበቱ፣ የምኒልክ ዕዝ የፖለቲካ ጉዳዮች መምሪያ ኃላፊ አርበኛ ሞገስ አባው፣ የምኒልክ ዕዝ ዘመቻ መምሪያ አርበኛ በለጠ ሸጋውና የምኒልክ ዕዝ የህዝብ ግንኙነት መምሪያ አርበኛ ብርሃን አርጋ እና የ16ኛ ኮር አመራሮች ተገኝተዋል። በአጠቃላይ ስለ ህልውና ትግሉ መነሻ ነባራዊ ደረጃና ስለ አጋርነት ትብብር ሰፊ ገለጻም ተደርጓል። በውይይቱ ወቅት ከማህበረሰቡ ለተነሱት የተለያዩ ጥያቄዎች በአመራሮቹ ፈጣንና ግልጽ ምላሽ የተሰጠ ሲሆን ነዋሪዎቹ ከእንግዲህ ከፋኖ ጋር በጋራ ሆነን ይህንን የብልጽግና ስርዓት ለመጣል ዝግጁ ነን ሲሉ አቋማቸውን አረጋግጠዋል። የኢትዮጵያና የኤርትራ ውጥረት የውክልና ጦርነት ስጋት ሻዕቢያ ፊት ለፊት ውጊያ ማድረግ አይፈልግም፣ ቢፈልግም አቅሙ አይፈቅድለትም። እቅዱ እንደሚገኘው የጦርነት ግንባር ከኤርትራ በማራቅ የውክልና ጦርነት ማድረግ ነው። ይህ የውጊያ ስልት ለሻዕቢያ አዋጭ የሚባል ቢሆንም ለኢትዮጵያ መንግስት ግን አደገኛ ነው። ይህን የተረዱት የብልጽግና ፖለቲካዊና ወታደራዊ አመራሮች ተላላኪውን ሳይሆን ላኪውን መምታት አለብን እያሉ ነው። ሻዕቢያ ራያ ላይ ተኩስ ሲጀምር እኛ አስመራን የጦር ግንባር እናደርጋታለን ሲሉም በይፋ ተናግረዋል። የጀነራል ባጫ አምባሳደርም ሱሌማን አስተያየቶች በሁለቱ ሀገራት መካከል ያለው ፍጥጫ ከቃላት ጦርነት አልፎ ወደ ወታደራዊ እርምጃ ሊያመራ እንደሚችል ማሳያ ተደርጎም ተወስዷል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ለሆርን ሪቪው በሰጡት ትንታኔም የኤርትራ ወታደራዊ አመራሮች የሁለቱን ሀገራት ድንበር ጥሰው ወደ ኢትዮጵያ መግባታቸውን በይፋ ከሰዋል። ጀነራሉ አክለውም ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም፣ የቀጠናው ጂኦግራፊ ሙሉ በሙሉ ይቀየራል በማለት የኢትዮጵያ ጠንካራ ወታደራዊ አቅም አንጸባርቀዋል። በተመሳሳይ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በበኩላቸው የኤርትራ ጦር የኢትዮጵያ ሉዓላዊ ድንበር ጥሶ መግባቱና ከህወሓት ክንፎች ጋር ማበሩን ገልጸዋል። ይህ ድርጊት የኤርትራን የጦርነት ቀጥተኛ ተሳታፊ እንደሚያደርጋትና ኢትዮጵያ ራሷን ለመከላከል በዓለም አቀፍ ህግ መሰረት የኤርትራ ህጋዊ የጥቃት ኢላማ የማድረግ መብት አላት በማለት ወታደራዊ እርምጃን ህጋዊ የማድረግ ዝግጅት መኖሩን አመላክተዋል። የጀነራል ባጫ ደበሌ ንግግር እና በአሁኑ ወቅት በኢትዮጵያና ኤርትራ መካከል ያለው የከረረ ውጥረት በአሰብና በፋሻን ባባ ወይም ደግሞ የቡሬ ግንባር መስመሮች ላይ ከፍተኛ ወታደራዊ እንቅስቃሴዎችና ስትራቴጂካዊ ለውጦችን ሊያስከትል ይችላል። ጀነራል ባጫ አስመራን ግንባር ናት ማለታቸው ወታደራዊ እንቅስቃሴው በዛላንበሳ ወይም በባድማ ብቻ እንደማይወሰን ማረጋገጫ ነው። ጦርነቱ ቢቀሰቀስ የኢትዮጵያ ዋነኛ ስትራቴጂካዊ ኢላማዎች የአሰብን ወደብ መስመር መቆጣጠርና በፋሻን ባባ በኩል መከላከያን ሰብሮ በመግባት አስመራ ላይ ቀጥተኛ ወታደራዊ ጫና መፍጠር እንደሚሆን መገመት ይቻላል። በኢትዮጵያና በኤርትራ መካከል አዲስ ጦርነት ቢቀሰቀስ ውጊያው በዋናነት በሶስት ትልልቅ ግንባሮች ላይ ያተኩራል። በሁለቱም ወገን ያለው ወታደራዊ ኃይል ክምችት፣ የመልክዓ ምድር አቀማመጥና የጦር ስልት አሰላለፍ ምን እንደሚመስል እንመልከት። በትግራይ ግንባር ይህ ግንባር እጅግ ከፍተኛ ቁጥር ያለበት የሰራዊት የሰፈረበት ሲሆን በከባድ መሳሪያዎች የተመሸገና የጦርነት ዋና ማዕከል ሊሆን የሚችል መስመር ነው።
ዋና ዋናዎቹ የውጊያ መስመሮች ዛላምበሳ፣ አዲግራት፣ ራማ፣ አድዋ፣ ባድማና ሽራሮ ናቸው። የኢትዮጵያ መከላከያ ሰራዊት አሲምኒዝ እጅግ ዘመናዊ የሆኑ የከባድ መሳሪያዎችን፣ ታንኮችንና የድሮን መቆጣጠሪያ ጣቢያዎችን በዚህ መስመር አከማችቷል። የኤርትራ መከላከያ ኃይል በድንበሩ ተራራማ ቦታዎች ላይ ለዓመታት የገነባቸውን ጠንካራ ምሽጎችም ይዟል። በቅርቡም በተጨማሪ ኃይል እና የጦር ክምችት ወደ እነዚህ መስመሮች አስጠግቷል። አካባቢው እጅግ ተራራማና ገደላማ በመሆኑ ለተከላካይ ጦር ምቹ ሲሆን ለኤርትራም ሆነ ለኢትዮጵያ ከፍተኛ መስዋዕትነትን የሚጠይቅ ነው። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት መልካም ጊዜን ተመኘን።